ወራህመቱላሂ ወበረካቱ እንደምን አላችሁ ልጆች ሰላም ናችሁ እስቲ ዛሬ ወደ ቪዲዮን ተመገባ ያገሬን ባህል ላውራ ላይክ ፎሎ ሼር አድርጉኝ ልጆች እስቲ ስለ ሀገራችን ዛሬ ላውራ ልጆች ሰላም ናችሁ ሆይ በተረፈ አልহামዱሊላሂ ረቢል ዓለሚን እኔ በገጠር ትወለድ የገጠር ነኝ ብያችኋለሁ አልহামዱሊላሂ ረቢል ዓለሚን በገጠርነቴ እኮራበታለሁ ባራሽነቴ እኮራበታለሁ ልጆች አንድ እስላም ትወልድ 3 ቀን ድረስ አዲስ ስለሆነች እንጠብቃታለን እንጠብቃ እንገራ 3 ቀን ጠብ የታለበችው ወተት ይጠራቀማል ሲጠራቀም እንገራ ያረጉልናል ቤተሰቦቻችን በ3 ቀን ያችን ልንበላ እንሻማለን ሰሃናችንን ይዘን እንቀመጣለን ማለት ነው የእናታችንን ስጡና ትስጡንያ አይን እናያለን ማለት ነው እሱን ተበላን በኋላ ቂቂት ይባላል ከብቶቹ ጋር ቁጭ ብለን አገዲያው ሆነ ሸንኮራ አገዲያ ሆነ ጥንቅሽ ሆነ የበቀሉ አገዲያ ሆነ ያገኘነው ከብቶቹ ጋር እዚህ ቁጭ ብለን እናላምጣለን ብነት የድንገራቸው እናበላቸዋለን እናላምጣለን እነሱ ጋር በልተን ነው ከብቶቹ ጋር እንግዲህ በዛው ላይ ውሃት እናጠጣቸው እንደገና ተበሉም በኋላ ቂቂት አላቸው እንሰጣቸዋለን እናበላለን እናጠጣለን ማለት ነው ግን ያ ሁሉ እንትን እንሰራ በሽታ ያገኘን ምን ያገኘን አሁንሳ ጉፋን መጣይሉና በሽታ መጣይሉና እኛ በዛ ጊዜ በሽታ አናቀ እውነቱን እንገራችሁ እርግጥ ነው ሳሌ ይዘናል ሲጦም ይባሉት ይመጣል ሳሌ የሚባሉ እሱ ይዘናል አረግሬሳውን ደግሞ የመካኪም ቤት ነው አረግሬሳውን በሐዝራፉን እንታጠናለን አረግሬሳውን እንዲህ አረግ እንደሚመነዘ እሱን ያንተከተኩና ያሞቁና